ለምንድነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው? ለምንድነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? ወላሂ ነው የምላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ እኛ ሙስሊሞች በትንሹ እርምጃ። መልካም የኔ ተወዳጆች፣ አንድ ውለታ እንድትውሉልኝ ይፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 እንዲሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ የተናገረው አለ። ለሚያሳድዷችሁ ጸልዩላችሁ፣ ለሚረግሟችሁ መርቋቸው ይላል። እችን እህታችንን ብንመርቃት ምን ይመስላችኋል? እንድገደል የሞት አዋጅ እያስነገረች ስለሆነ ክርስቶስ አስቀድሞ ምን ብሎ ነግሮናል? እኛ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 1 እስከ 2 እንዳትሰናከሉ ተጠንቀቁ፣ ከምኵራብ ያወጧችኋል፣ የሚገድሏችሁም እንኳን ይመጣል። ያንን የሚያደርጉት እኔንና አብን ስላላወቁ ነው፣ እነሱ ደግሞ እግዚአብሔርን ያገለገሉ መስሏቸው ነው ይላል። እሷ አሁን ለአምላኳ ለምታመልከው በሀሳቧ ማለት ነው ለፈጠረችው አምላክ ሙሐመድ ለፈጠረላት እኔን አርዳ አላህን ልታስደስት እያሰበች እንዴት አንድ ወንድ ይጠፋል እፎይን የሚያርድልን እያለች ነው ማለት ነው። እኛ ግን አስቀድሞ ክርስቶስ ምን ብሎ ነግሮናል? እኔን የምትከተሉ ከሆነ ከምኵራብ ያወጧችኋል ይገድሏችኋልም ብሎ ነግሮናል። ለዚህም ነው ይህንን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ጀምሮ ሲናገር ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሴፍ ማን ሊለየን ይችላል ይላል? ማንም። ምክንያቱም ቀኑን ሙሉ አለ ስለ አንተ እንደሚታረዱ በጎች ተቆጠርን ይላል። በዚህ ሁሉ ግን ከአሸናፊዎች እንበልጣለን። ከፍታ ቢሆን ዝቅታ ቢሆን፣ ኃያላት ቢሆኑ ግዛታት ቢሆኑ፣ መላእክት ቢሆን ዋሬቨር ማንኛውም ቢሆን፣ ነገስታት ቢሆኑ ፍጥረታት ቢሆን፣ የሚመጣው ቢሆን ያለው ቢሆን ሁሉም ከክርስቶስ የሚበልጡ አይደሉምና በክርስቶስ ከሁሉ ከአሸናፊዎች እንበልጣለን። ስለዚህ የአራጅ ክለቦች ተሰባስበው ቢዝቱ እኛ የያዝነው ክርስቶስን እውነትን ስለሆነ አያስፈራንም ማለት ነው፣ አንደነግጥም ማለት ነው። ሙሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላኢላሃ ኢለላህ እስኪሉ ድረስ ልጋደል ነው። እንደዛ ካላሉ ንብረታቸው ህይወታቸው አይጠበቅም፣ የሰየፏታል አለ። ያው እንደምታዩት አዲሱን ሳይ ሙስሊም 21 መመልከት ይቻላል ማለት ነው። እንዲሁም ሙሐመድና አላህን የተናገረን አለ እጁን እያፈራረቁ አንድ እጁን ከዛ እግሩን ከዛ ሁለተኛ እግሩን ከዛ አንገቱን እየቆራረጡ መግደል ነው። ሱራ አልማኢዳ የማዕድኑ ምዕራፍ አያ 33 ላይ። ስለዚህ ሙሐመድን መናገር ማለት ልክ ሙሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ነው ይላል። ችህታችን በዛ መሰረት ነው አሁን እኔ እንድገደል ለዚህ አይነት አዋጅ ያስነገረችው ማለት ነው። ኤኒዌይስ ግን ኡስታዞች ሸውልሸው እንደዚህ ነው እኛ አስተምሮ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ኦኬ አንተ ነህ፣ ኦኬ አንተ ነህ። በቃ አየሁ ይሄን አምላክ ይታያል። አየህ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰውዬ ጋር ገጽ 156 ላይ ከንፈር ለከንፈር ተሳስመዋል። ይህ ኡስታዝ አሁን ደጋግሞ ክርስቶስ የማኅበረ ጽዮንን ሳመው የሚል ደጋግሞ በየጊዜው ይሰራል ማለት ነው። ደጋግሞ ለዚህ ምን ላይ የሰራሁትን ትናንትና ዲዩት ያደረኩትን ቪዲዮ እዚህ ቪዲዮ ላይ ግቡና አዳምጡት። አጥጋቢ ምን ላይ ሰጠንበታል። ነብዩ የራሱ ነብይ የወንድ ብልት እንደሚጠባ አሳይተንበታል ማለት ነው። ዛሬ ግን እችን አዲስ ሰዓት ነብይህ የሰው ምላስ ይጠባል፣ የወንድ ልጅ ምላስ ይጠባል። ነብይህ የወንድ ልጅ ምላስ መጥባት ብቻ ሳይሆን የአባታችሁን ብልት እንድትነክሱ እንድትስሙ ነብይህ አዟል። ወንድ ሆኖ የወንድ ብልት እንዲያዝ ያዘዘ ነብይ ሙሐመድ ብቻ ነው። በገነት ውስጥ ደግሞ እንደ እስልምና ግብረ ሰዶም የተፈቀደ ነው። በገነት ውስጥ በእስልምና ገነት ውስጥ ግብረ ሰዶም የተፈቀደ ነው፣ ይቻላል፣ ሐላል ነው፣ ክልክል የለም። ስለዚህ ነብይህም ማን ሊያገባው ይችላል? ቻሌንጅ አደርጋለሁ። አንድ ጥቅስ ልታመጣልኝ አትችልም። በገነት ውስጥ እንደ እስልምና በቁርአን ላይ አንድም ቦታ ላይ
በገነት ውስጥ ግብረ ሰዶም ክልክል ነው የሚል ሐዲስ ላይ ራሱ በግብረ ሰዶም በገነት ውስጥ ክልክል ነው የሚል የለም። ስለዚህ ነቢያችሁ ማን ሊያገባው ይችላል? ነቢያችሁ ወንድ ልጅ ብልት ይስማል፣ በገነት ውስጥ የእናንተን ይስማል አይስምም? እሱን ቻሌንጅ አደርጋለሁ። ታመጣልኛለህ ወይ? ዲቤት በዚሁ ጠራሃለኝ። ግብረ ሰዶም ይቻላል አይቻልም በገነት ውስጥ? እንደገና ደግሞ ነቢይህ እንደዚህ አይነት ነገሮች ያደርጋል አያደርግም? እኛ ጋር የምታነሳውን ታነሳለህ፣ ዲቤት ታደርገኛለህ። ፍላጎቱ ካለ ዲቤት አድርገኝ ማለት ነው። በተረፈ ይሄ ነው። ሳነኩን አልነካናችሁም። አስተምሮታችሁን ነው ያጋለጥ ነው። የነቢያችሁን ልምምድ ነው እንዲያወጣ ነው። ከዚህ በላይ ግን የከፋ ልምምድ አለ። እህታችን ይህንን ቪዲዮ ተሰሚያለሽ፣ ሼር ያደርጉልሻል። ነቢይሽ ከዚህ በላይ ያደረገው ልምምድ አለ እና ያንን ብናወጣው ሜይ ቢ ምን ሊሰማሽ እንደሚችል አይነው። ግን ኡስታዞችሽ እንዲህ የሚቀጥሉ ከሆነ የወንድ ልጅ ብልት መሳሙንና ምላሱን መጥባቱን ብቻ ሳይሆን ሌላ በጣም ቀፋፊ ነገር እናወጣለን። ሜይ ቢ መውጣቱ አይቀርም ኡስታዞችሽ እንዲህ የሚቀጥሉ ከሆነ